ሰላም እንዴት ናችሁ? ውድ አሚርቱ ቤተሰቦች በዛሬ ቪዲዮአችን ለየት ያለ ገራሚ ፕላትፎርም ይዤላችሁ መጥቻለሁ ማለት ነው። አፕሊኬሽኑ በጣም አሪፍ ፕላትፎርም ነው። ለሎንግ ተርም ራሱ መስራት የምትፈልጉ ከሆነ እዚህ ፕላትፎርም ላይ ገብታችሁ መስራት ትችላላችሁ። ሌሎቹ አፕ ላይ በኢንቫይት ብቻ ልትሰሩ ትችላላችሁ። እዚህ ላይ ግን በሁሉም ነገር መስራት ትችላላችሁ። ኤጀንት ኮሚሽኑ ፒራሚድ ነው። ኢንቫይትም ስፒን የፈለጋችሁትን ነገር አለ ማለት ነው። እያንዳንዱን እስከ መጨረሻው በዛሬ ቪዲዮ የማሳያችሁ ይሆናል። ላይክ እና ሰብስክራይብ በማድረግ ቪዲዮአችንን ጀምሩ። ወደ ቪዲዮ እንሄዳለን። እሺ በመጀመሪያ አፕሊኬሽኑን በሶስት መንገድ ማውረድ ትችላላችሁ። ቴሌግራም ላይ ዲስክሪፕሽን ቦክስ ላይና ኮሜንት ላይ አስቀምጬላችኋለሁ። ደስ ባላችሁ መርጣችሁ አፑን ታወርዳላችሁ። ከዚህ በፊት አውርዳችሁ የነበራችሁ ድጋሚ ማውረድ ስለማትችሉ በሌላ አካውንት መልቲ ስለማይቻል እዚህ ፕላትፎርም ላይ ምንድነው በሌላ ቀፎ ወይም በሌላ አካውንት ከፍታችሁ መግባት ትችላላችሁ። እንደ አዲስ መስራት የምትፈልጉ ማለት ነው። አፑን ካወረዳችሁት በኋላ ከፕሌይ ስቶር በኢሜይላችሁ ሳይን አፕ አድርጋችሁ ትገባላችሁ። ከዛ ቬሪፋይ ማድረግ ይኖርባችኋል ቀጣይ ማለት ነው። ሴቲንግ የሚለውን ትነኩና ቬሪፋይ የሚላለ እሱን ነክታችሁ ቬሪፋይ አድርጉ። እንደምትመለከቱት እኔ ከዚህ በፊትም ጀምሬው ነበር። አሁን ግን በደንብ ወስኜ ወጥሬ እሰራበታለሁ ማለት ነው። ስለዚህ ኢንቪቴሽን ያስባል፣ ታስክ አለው። እያንዳንዱን አብረን እንመለከታለን። ቬሪፋይ ካደረጋችሁ በኋላ ቀጥሎ እኔም ማግኘት የምትፈልጉ ኤጀንትና ሆስት መመዝገብ የምትፈልጉ ይሄው ከጎኔ አይዲ አለ ማለት ነው። ጆይን ኤጀንሲ ላይ ገብታችሁ የኔን አይዲ ብታስገቡ ሆስት ትመዘገባላችሁ በኔ ስር ማለት ነው። ስለዚህ እኔን ለማግኘት ደግሞ ከላይ ሰርች ባራው ላይ ትመጡና የኔን አይዲ ሰርች ታረጉና ያው አሚር የሚል ፕሮፋይል ይመጣላችኋል ማለት ነው። እሱን ትነኩታላችሁ። አሁን ኦንላይን ስለሆነ ያለሁት ኦንላይን ይላል። ፓርቲ ከሆነ የተቀመጥኩት ደግሞ ፓርቲ የሚል ይመጣላችኋል ማለት ነው። እሱን ነክታችሁ እኔ ጋር መታችሁ ከኔ ጋር ስለ ፕላትፎርሙ ስለተለያዩ ነገራቶች መጠየቅም ማውራትም ትችላላችሁ ማለት ነው። እዚህ ጋራ በጣም ብዙ ሰዎች እንግዲህ ኢትዮጵያኖች አሉ እዚህ ፕላትፎርም ላይ በጣም ብዙ ሰዎች ገብተው ይህን ፕላትፎርም ይሰራሉ ማለት ነው። ሁሉም ወደውት ነው የሚሰሩት። አብዛኞቻችሁ ላይቭ መቀመጥ የማትፈልጉ ሰዎች ፓርቲ ፕላትፎርሞችን መጠቀም ትችላላችሁ። የፈለጋችሁትን ስራ እየሰራችሁ ፓርቲ በማስቀመጥ መስራት ትችላላችሁ ማለት ነው። ይሄ ነገሩ ተመራጭ ያደርገዋል። ሌላው ደግሞ ታስክ አለው ወይስ የለውም የሚለውን ደግሞ እንመለከታለን ማለት ነው። ፕላትፎርም ደስ የሚለው እንግሊዘኛም አማርኛም አለው። እዚህ ጋር አሁን ወደ አማርኛ መቀየር ከፈለጋችሁ አማርኛ የሚለውን ስትነኩት ወደ አማርኛ ይቀየራል ማለት ነው። በደንብ አድርጋችሁ ስሩበት። ኢትዮጵያኖችን በደንብ ሪኮመንድ የሚያደርግ ፕላትፎርም ነው ማለት ነው። ፓርቲ ስትቀመጡ ታስካችሁ እንዳይቆለፍ ግዴታ እነዚህ ሁለት ነገሮች ማድረግ ይኖርባችኋል ማለት ነው። ለ15 ደቂቃ ማይክሮፎኑን ዘግተው ካልተናገሩ ማስጠንቀቂያ አንድ ይሰጣችኋል ማለት ነው። ስለዚህ 15 ደቂቃ እስኪሞላችሁ ድረስ መውጣት የለባችሁም ከፓርቲ ወይም ሚውት ማድረግ የለባችሁ ማለት ነው። ሁለተኛ ዋርኒንግ የሚላክባችሁ ደግሞ ምንድነው እስከ 20 ደቂቃ ድረስ ማይክሮፎኑን መዝጋት የለባችሁም ወይም መውጣት የለባችሁም ገና እንደገባችሁ ማለት ነው። በደንብ አድርጋችሁ እነዚህ ሁለቱ ነገሮችን ቼክ አድርጉ። እስከ 20 ደቂቃ በላይ ተቀምጣችሁ ብትወጡ ችግር የለውም ማለት ነው። እዚህ ጋር ደግሞ አዲስ አስተናጋጅ ሽልማት ይላል ማለት ነው። ለመጀመሪያ ሳምንት ገና እዚህ ፕላትፎርም ላይ እንደገባችሁ 5000 ነጥብ በየቀኑ ይሰጣችኋል። 5000 ፖይንት ማለት ነው። ከሳምንት በኋላ ደግሞ ወደ 1000 ያወርደዋል። ለአንድ ወር ያክል 1000 ይሰጣችኋል። ምንም አይነት ስቲል ከሌላችሁ ከዛ በኋላ ስቲልዳችሁን ኤክስቼንጅ በማድረግ ማሳደግ ትችላላችሁ ማለት ነው። እያንዳንዱን ገብታችሁ በደንብ አድርጋችሁ ቼክ ማድረግ ትችላላችሁ። በኔ ስር መመዝገብ የምትፈልጉ ሰዎች ይሄው ከጎን አይዲያ ያለ ማለት ነው። እሱን ጆይን ኤጀንሲ ሚል ይመጣላችኋል እዚህ ጋር ከናንተ ፊውቸራችሁ ላይ ማለት ነው። እሱን አይዲ በማስገባት መሙላት ትችላላችሁ። ከኔ ጋር መስራት የምትፈልጉ ገና አንደኛ አመታቸውን ራሱ በዚህ አመት ነው ያከበሩት ማለት ነው። ይሄ ሀላ ፕላትፎርም አንደኛ አመቱ ነው ማለት ነው ገና ከተመሰረተ። አሁን ደግሞ እንዴት አድርገን ነው ስፒን በማድረግ $9 ማውጣት የምንችለው የሚለውን ነገር እንመለከታለን ማለት ነው። እዚህ ጋራ ከሚዟዟሩት እዚህ ጋራ የተለያዩ ማስታወቂያዎች እዚህ ጋር ይዟዟራሉ። ይሄው ላኪ ካሽ የሚለው ሲመጣ ትነኩትና ወደ ውስጥ ትገባላችሁ ማለት ነው። እዚህ ጋር አሁን 89105 ደርሻለሁ። 90000 ሲሞላ ካሽ አውት እናደርጋለን ማለት ነው። እዚህ ጋር ለማውጣት 895 ነው የቀረኝ። እዚህ ጋር ሰዎችን ኢንቫይት በማድረግ የተለያዩ ስፒኖችን በማሽከርከር መስራት ትችላላችሁ ማለት ነው። ትኬት ይሰጣችኋል። እዚህ ጋር ሰዎችን በምትጋብዙበት ሰዓት ስቴፕ 1 ትኬት እንዲሰጣችሁ ምንድነው ሰዎቹ ሬጂስተር ማድረግ ይኖርባቸዋል ማለት ነው። ሁለተኛ ደግሞ ምን ማድረግ አለባቸው? ፍሬንድ ዩዝ ፍሪ ጂ ኮይን ፕሌይ ኤጌም የሚል አለ ማለት ነው። ገና ስትገቡ በየቀኑ ጂ ኮይኖችን ይሰጣል። እነሱን የሚወስዱ ከሆነ ፍሪ ቲኬቶችን መውሰድ ትችላላችሁ ማለት ነው። ሌላው መሰብሰቢያ መንገድ ሪቻርጅ ሲያደርጉ እንዲሁም ጌሞችን በደንብ አድርገው የሚጫወቱ ከሆነ መሰብሰብ ትችላላችሁ የተለያዩ ቲኬቶችን። ኢንቫይት ለማድረግ እዚህ ጋራ ኢንቫይት ፍሬንድ ነው የምትላለች። እሱን ትነኩና ኢንቫይት ፍሬንድ ነው ስትሉት ኮፒ ያደርግላችኋል። በቀላሉ እንደዚህ አድርጋችሁ ለፈለጋችሁ ሰው ወይም ለፈለጋችሁ ሶሻል ሚዲያ ማጋራት ትችላላችሁ።
ሪዋርዱ ከፍ እያለ ነው የሚመጣው ማለት ነው። መጀመሪያ 90,000 ካወጣችሁ ከፍ እያለ ሪዋርዱ ይመጣል ማለት ነው። ሌላ ፕላትፎርሞች ላይ ሰራችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እና እዚህ ጋር የምትመለከቷቸው 99,000 ካሽ አውት እያደረጉ ነው ወደ ዋሌታቸው ወይም ዊዝድሮ እያደረጉ ነው ማለት ነው። እዚህ ጋር ካሽ ዌል የሚለው ወይም ስፒን እያደረጋችሁ የሚሰጣችሁ ራንኩ በኢትዮጵያኖች ቁጥጥር ስር ነው ያለው ማለት ነው። ምክንያቱም አንደኛ ላይ ያለው ሱፐር ፋሚሊ የሚባለው አንደኛ ከ125 ሚሊዮን በላይ ሰርቷል በዚህ ስፒን በማድረግ 125 ሚሊዮን ፖይንት ማለት አስቡት 100,000 በ$10 1 ሚሊዮኑ ደግሞ በ$100 ነው ማለት ነው። 125 ሚሊዮን እንደዚህ ስፒን በማድረግ ሰርቷል ማለት ነው። ስለዚህ በደንብ አድርጋችሁ እዚህ ፕላትፎርም ላይ መስራት ይኖርባችኋል። ራንኩ በኢትዮጵያ መያዙ በጣም አሪፍ ነው ማለት ነው። ስለዚህ ይህን ፕላትፎርም ምን ያደርገዋል ለኢትዮጵያኖች በደንብ አድርገው እንዲያደሉ ወይም ከኛ ጋር በደንብ አድርገው እንዲሰሩ አማራጭ ይሆናል። ኮይን ሴለሮችን በጣም ብዙ ኮይን ሴለሮች አሉ። ኮይን ሴለር መሆን የምትፈልጉ እዚህ ጋር ኮይን ሴለር የሚል አለ። እሱን ነክታችሁ ማውራት ትችላላችሁ ማለት ነው። ለእናንተ ኤጀንሲ የሚለው የሚመጣላችሁ ኤጀንት ስትሆኑ ነው ማለት ነው። እኔ እዚህ ፕላትፎርም ላይ ኤጀንት ስለሆንኩኝ ኤጀንሲ ብሎ መጥቶልኛል። እዚህ ጋራ ኢንቫይት ሆስት እና ኢንቫይት ኤጀንሲ የሚል ነገር አለ። ሰዎችን ሆስት መመዝገብ መፈልግ ከሆነ እዚህ ጋራ ኢንቫይት ሆስት የምትላለች ይሄኛውን ኮፒ አድርጌ ለሰዎቹ በመላክ እነሱ ሲሞሉ ሆስት ተመዝግበው መስራት ይችላሉ። ኤጀንት ደግሞ ለማድረግ ኢንቫይት ኤጀንሲ ይለዋለው ኮፒ ያደርገዋል ራሱ በመላክ ለሰዎች እነሱም ኤጀንት መሆን ይችላሉ ሞልተው 4 ሆስቶችንና 2 ደግሞ ሰብ ኤጀንሲ ነምበር ከስተመር ሰርቪሱን ለማውራት እዚህ ጋር ኮንታክት አድሚን ብሎ የዋትስአፕ ነምበር አለ። ኮንታክት የሚለውን ነክታችሁ ዋትስአፕ ላይ ከሰዎቹ ጋር ማውራት ትችላላችሁ። እዚህ ፕላትፎርም ላይ ምንም አይነት እንከን ልታወጡለት አትችሉም። ምክንያቱም ገራሚ ፕላትፎርም ነው። ዊዝድሮ ደግሞ በምን እንደሆነ እንመለከታለን። ፖይንት የሚለውን እንነካውና ወደ ውስጥ እንገባለን። ከዛ ካሽ አውት ኤክስቼንጅ እና ትራንስፈር የሚሉ ነገራቶች አሉ። እዚህ ጋር ትራንስፈር ማለት ለሰዎች ኮይን ምናምን መላክ የምትፈልጉ ከሆነ እዚህ ጋራ አይዲያቸውን በመጻፍ ሚኒመም መላክ የምትችሉት ስንት ነው? 100,000 ነው። ከዛ እዚህ ጋራ አንድ ብላችሁ ትጽፋላችሁ። ምክንያቱም አንድ ስትሉት አንድ ሲባዛ በ100,000 ራሱ 100,000 ስለሆነ እንደዚህ አድርጎ ይልካል። 200,000 መላክ ስትፈልጉ ደግሞ 2 ታረጉታላችሁ እዚህ ጋር ማለት ነው። 2 ሲባዛ በ100,000 አድርጉ 200,000 ይገባላችኋል። 2% ፊ ይቆርጣል ማለት ነው። ለሰዎች እንደዚህ አድርጋችሁ መላክ ትችላላችሁ። ሌላው ደግሞ ኤክስቼንጅ የሚል ነገር አለ። ፖይንታችሁን ወደ ኮይን መቀየር የምትፈልጉ ከሆነ 100,000ን ወደ 90,000 መቀየር ትችላላችሁ። ኤክስቼንጅ ፖይንት ብላችሁ ካሽ አውት ለማድረግ ካሽ አውት የሚለውን እንነካለን። ከዛ ከረንሲ ታይፕ ደግሞ እንመርጣለን ማለት ነው። በዩኤስዲቲ ማውጣት ትችላላችሁ በፈለጋችሁት። የኢትዮጵያ ባንኮችም ስላሉ ኢትዮጵያ የሚለውን እንነካለን። ፔመንት ሜተድ ያስመርጣችኋል። የፈለጋችሁት አለ ማለት ነው። በፈለጋችሁት ባንክ ማውጣት ትችላላችሁ። ቴሌብር፣ ንግድ ባንክ፣ አዋሽ፣ አቢሲኒያ፣ ኦሮሚያ ባንክ አለ። ከእናንተ የሚጠበቀው ሰርታችሁ ዊዝድሮ ማዘዝ ብቻ ነው። እነሱ ፈጠን ባለ ሁኔታ ዊዝድሮ ያስገቡላችኋል። ፔመንት ሜተዱ አሪፍ ነው ማለት ነው። ስለዚህ ወጥራችሁ እዚህ ፕላትፎርም ላይ በደንብ አድርጋችሁ ስሩ። ያልገባችሁን ከጎን አይዲያ አለ መታችሁን የማናገር ትችላላችሁ። ቴሌግራም ቻናላችንን መቀላቀል እንዳትረሱ። ሌላም የኦንላይን ስራ እዚህ ቻናል ላይ ስለሆነ የሚለቀቀው ሰብስክራይብ ማድረግ እንዳይረሳ። በቀጣይ ደግሞ ፓርት 2 ሰራላችኋለሁ። የዛሬ ቪዲዮአችን ይህን ይመስል ነበር። ቻው።